السلام عليكم ورحمة الله وبركاته. ودنا يتكبراتشو وندموچي እና እህቶቼ ባላችሁበት የአላህ ሰላም በእናንተ ላይ ይሁን እያልኩ የዛሬው ንግግሬ ከእህቶቼ ጋር ያጣላኛል። ወንድሞች ያው ደስ ይላችኋል ብዬ አስባለሁ። ምክንያቱም ብዙ ወንዶች መናገር ያልፈለጉትን ውስጣቸው ያለውን ነገርም ስለሆነ ማለት ነው። የሸሪዓም ጉዳይ ስለሆነ ያው መናገርም አለብኝ። ምን መሰላችሁ? እስቲ ወደ ሆነ ነጥብ ልውሰዳችሁና ከዚያ በኋላ ወደዚህ ልመልሳችሁ፣ ወደ ራሴ ጉዳይ ማለት ነው። አሁን የምናገረውን ነገር ወደዚያ ልመልሳችሁ። ምን መሰላችሁ? ሸይጣን ለአላህ ሱብሓነሁ ወተዓላ ቃል የገባው ነገር ነበር ከጀነት ሲባረር የሰው ልጆችን አሳስታቸዋለሁ ሲል በአንድ መንገድ ብቻ አይደለም ለአቲየነሁም ሚን ቤቱም ለአቲየነሁም ሚን በይኒ አይዲሂም ወሚን ኸልፊሂም ወዐን አይማኒሂም ወዐን ሸማኢሊሂም በሁሉም ሳይድ እመጣላቸዋለሁ ነው ያለው። ማለት እነሱ በማያስቡት መንገድ እመጣላቸዋለሁ ነው ጉዳዩ። ተግባባን? መልካም ነገር እያስመሰለ መጥቶ ይሸውዳታል፣ ይሸውደዋል ማለት ነው። ዛሬ ላነሳ የፈለኩት ስለ መኳኳል ጉዳይ ነው። ስለ መዋዋብ፣ ሜካፕ መቀባባት ሊሆን ይችላል። ሙሉ በሙሉ መዋዋብ የሚባለውን ነገር እንደ አንድ ጎራ አድርጋችሁ ውሰዱልኝ። ሴት ልጅ በጣም ብዙ ዓለማችን ላይ የተሰሩ ሪሰርቾች እንደሚያሳዩት፣ ወንድና ሴት ላይ የተሰሩ ጥናቶች እንደሚያሳዩት ሴት ልጅ ከወንዶች በብዙ እጥፍ የመዋዋብና የመኳኳል ፍላጎት አላት በተፈጥሮ። ይሄ ራሷ ውስጥ የምታመጣው ነገር አይደለም ነው፣ በተፈጥሮ። ኢቭን አንዳንድ ማህበረሰብ እኮ የመኳኳልን ኮንሰፕት በደንብ ያላዳበረ ማህበረሰብ ሆኖ ሳለ ብትመለከቱትና ሴቶቻቸው ምን ያህል ባላቸው ነገር የሚዋዋቡ፣ ለምሳሌ ያክል አሁን ዘመናዊ የሚባለው መዋዋብ ሙሉ በሙሉ እነሱ ጋር ያልደረሱ ማህበረሰቦች አሉ። እነሱ እንኳን በአቅማቸው ብትመለከቱ ሴት ልጅን ከወንድ የሚለያት ነገር ምንድነው? ሴት ልጅ ባላት ነገር ነው የምትኳኳለው፣ የምትዋዋበው ማለት ነው። አላህም እኮ የሰው ልጅ የፈጠረው አላህ ነው አይደል? አላህ ቁርአን ላይ ሲነግረን እኮ የሴት ልጅ ያደገችበትን መንገድ ሁሉ የሚነግረን አወ መን ዩነሸኡ ፊል ሒልያን ያለው እየተዋዋበ እየተኳኳለ የሚያድገውን ፍጡር ነው እንዴ ብሎ ተናገረ፣ ሴትን ሲናገር፣ ስለ ሴት ልጅ ጉዳይ ሲናገር። ስለዚህ አሁን ምንድነው ማለት ነው? ሴቶች በተፈጥሮ ከልጅነትም ጀምሮ የሚያድጉበትን መንገድ እነሱም የሚወዱትም ውስጣቸውም ያለው ነገር መዋዋብና መኳኳል የሚለው ኮንሰፕት ነው። መኳኳል ለሴት ልጅ ሸሪዓዊ ትዕዛዝ ብቻ ሳይሆን ልባዊ ፍላጎትም ጭምር ነው። ስሜቷም ወደዚያ ነው የሚያዘነብለው ማለት ነው። መኳኳል የሚባለው ግን በሸሪዓችን እንዴት ነው የሚታየው? በሸሪዓ መኳኳል ይፈቀዳል እንዴ? በሸሪዓችን መኳኳል የሚባለው ነገር ብዙ ሁክሞች አሉት። ሱናም የሆነበት፣ ዋጅብም የሆነበት፣ መክሩህም የሆነበት፣ ሙሐረምም የሆነበት፣ ሙባህም የሆነበት ሁኔታዎች ይኖራሉ። ከነኚህ መካከል ግን ሁለቱን ብቻ እናንሳ እስቲ። ዋጅብና ሙሐረምም የሆነበትን ብቻ እናንሳ። ሴት ልጅ መኳኳል የሚከለከልበት ቦታ የቱ ጋር ነው ከተባለ ተኳኩላ ገበያ መውጣት፣ ተኳኩላ ማህበረሰቡ ውስጥ መዞር፣ ህዝቡ ውስጥ መዞር ወይ ደግሞ መውጣት፣ ከቤት መውጣት አትችልም ሴት ልጅ በሸሪዓችን። ለምን ሲባል የወንድ ልጅ ሴት ልጅ ተኳኩላ ካገኛት ለመውደቅ በጣም ቅርብ ስለሆነ ለመሳሳትም በር ስለሚከፍት ያ ነገር። ሽቶም እኮ የተከለከለበት አንደኛው እኮ ይሄ እኮ ነው። ነብያችንም ሰለላሁ ዐለይሂ ወሰለም ሽቶ እኮ ሲከለክሉ መከልከል ብቻ አይደለም ከዚና ጋር ያመሳሰሉበት መንገድ እኮ የዚና መግቢያ መንገድ ስለሆነ እኮ ልክ ሽርኩን አስገር የሚባለው እኮ ወደ ሽርኩን አክበር የሚወስድ መንገድ እንደሆነው ሁላ ዚና ተብለው ሙሉ ዚና የማይሆነው እኮ ወደ ዚና የሚወስደው መንገድ ነው። ማለትም ሽቶ መቀባቱ ምን ማለቱ ማለት ነው። መኳኳልም ከዚያ ከሚታዩ ነገሮች አንዱ ነው። እንዲሁም እኮ አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር እኮ ብታዩ ሴት ልጅ እኮ ድምፅ አሰምቶ ወንዶችን ወደሷ ፎከስ የሚመልስ፣ ተግባባን? ወላ የድሪብነ ቢአርጁሊሂነ ሊዩዕለመ ማ የኽፊነ ሚን ዚነቲሂነ እኮ ነው የሚለው አይደል? አያቱ እንደዛ ነው የሚለው። እነሱ ወንዶች ፎከስ እንዲሰጣቸው የሚያደርግ ነገር አያድርጉ ነው የሚለው። ከውዝ ፎከሱ ከመጣ መናገሩ ይመጣል፣ ምኑ ይመጣል፣ ቀስ በቀስ የማይሆን ነገር ይመጣልና። ስለዚህ ሴት ልጅ ተኳኩላ ፏ ደመቅመቅ ብላ አዲስ $100 መስላ ገበያ መውጣት የተከለከለ ነው በሸሪዓችን እይታ። ወላኪን ሴት ልጅ መኳኳል ግዴታ የሚሆንበት የት ነው ሲባል ባሏ መኳኳልን የሚወድ ከሆነ ለባሏ መኳኳል ግዴታዋ ነው። ምክንያቱም ማላ የቲሙል ዋጂቡ ኢላ ቢሂ ፈሁወ ዋጂቡን። የሴት ልጅ ባሏን ማስደሰት ግዴታዋ ነው። ባሏ የሚደሰተው ደግሞ በሷ መኳኳል እስከሆነ ድረስ ልትኳኳልለት ግዴታ አለባት። የሚገርመው ነገር ደግሞ ልንገራችሁ ሸይጣን እንዴት እንዳደረገን፣ ተቃራኒ ያደረገን። ሴቶች ለሰርግ ሲወጡ ፏ ደመቅመቅ ብለው ነው የሚወጡት። ለምን ሲወጡ ደመቅመቅ ብለው ነው የሚወጡት? የሚያደርጉትን መስከራ ነው ምንድነው የሚባለው? የማያደርጉት አይነት የሚቀባቡት ነገር የለም። ሁሉንም መቀባባት የሚያስፈልጋቸው ደስ የሚላቸው ነገር ሁሉ ያደርጋሉ ለመውጣት ሲፈልጉ ማለት ነው። ቤት ሲመለሱ ግን
ኢቭን ሌላው ነገር ቀርቶ ብርድ ሲመጣ የተለያየ ከለር ካልሲ ነው የሚያደርጉት። እግር ለእግር ካልሲ፣ አንዳንዴ የባላቸውን ካልሲ ሁላ ነው የሚያደርጉት። አስተውላችኋል ያን ነገር? ወላሂ የተቃጠሉ ወንዶች መጥተው ይነግሩኛል። እኔ ይቅርታ አድርግልኝና ኡስታዝ ይሄን ነገር ብትናገር ደስ ይለኛል፣ በቃ ሴቶቻችን ቤት ሲመለሱ ብለው የሚነግረኝ እና ያ ነገር በጣም ነው የሚገርመኝ። አጅርም ያስገኘውን ዋጂብ የሆነውን ማድረግ ያለባትን ግዴታ ሳታደርግ ይህቹ ሴት አሁን ቤት ውስጥ ስትመለስ ልክ እንትን እኮ ነው የምትመስለው። የሆነ ህንጻ እየሰራ ያለ አንድ አናጺ እኮ ህንጻ በሚሰራበት ሰዓት እኮ ልብሱ ይቆሻል ምን ያለ አይደለ? እሷን ቤት ውስጥ በቃ አናጺ ነው የምትመስለው። በቃ ሙሉ በሙሉ አናጺነት በነገራችን ላይ በጣም ከመወዳቸው ስራዎች አንዱ ነው። አናጺ ነው የምትመስለው ሙሉ በሙሉ። ምክንያቱም ኢንጂነሮች እኮ ስራ በሚሰሩበት ሰዓት ላይ ቤት ሲሰሩ ኮፍያ አድርገው ራሱ የሚሰሩት እኮ ለሴፍቲ ጉዳይ አይደል እንዴ? ልክ እንደዚያ በቃ እሷ የሆነ ነገር ሰክታ ምን ብላ ምናምን ነገር በጣም ነው የሚያሳዝነው ሁኔታውን ብትመለከቱ። ባል አሁን እንደዚያ መጥቶ ሲያያት አስቡት፣ ፍቅሩ ሲመጣ ስሜቱ ሲቀሰቀስ ምን ሲል በጣም ሩቅ ነው። ሁለተኛ ሲያገባ ከኔ ምን አጥቶ ነው ሁለተኛ ያገባው የሚል ነገር ይመጣል ማለት ነው። ለማንኛውም ምን ልላችሁ ፈልጌ ነው የሁለተኛ ማግባቱ ምናምኑን ተውት። እሱ ሸሪዓ የፈቀደለት ነገር ሆኖ ሳለ ግዴታ መኳኳል ምናምን ብቻ ጋር የሚያዝ ነገርም ስላልሆነ ማለት ነው። ወላኪን መኳኳል የሚባለው ነገር ቤት ውስጥ መኳኳልሽ ዋጅብሽ ነው። ውጭ ላይ መኳኳልሽ ደግሞ ሐራም ነው። ለይ ይሄን ሁለቱ ለይ። ሐራም የሆነውን እንዲህ የሆነ ጊዜ ሼኽ አሚን ብሮ የተናገሩት ነገር ትዝ ይለኛል። ዘመናችን በጣም ከመበላሸቱ የተነሳ አለ አንድ ሲዋክን በአፉ ውስጥ ያደረገ ሰውና ሲጋራን በአፉ ውስጥ ያደረገ ሰው እኩል የሚታይበት ሰው፣ በቃ በአፉ የሆነ ነገር ያደረገ ሰው ተደርጎ የሚወሰድበት ዘመን ላይ ደርሰናል ነው ያሉት። ሲዋክ እኮ ሱና ነዋ፣ ሲጋራ እኮ ሐራም ነዋ። ግን ሲዋክ ያደረገ ሰውና ሲዋክን ያደረገና ሲጋራን አፉ ውስጥ ያደረገ ሰው እንደ እኩል ሊታይበት የሚችል ዘመን ላይ ነው የደረስነው። ሐራም የሆነውን መኳኳል ኖርማል አድርገን የምናይበት፣ ሐላል ብቻ ሳይሆን ዋጂብ የሆነውን መኳኳል ችላ የሚባልበት ዘመን ላይ ነው የደረስነው። ስለዚህ እህቴ እባክሽ አጅር የምትፈልጊ ከሆነ ለባልሽ ተኳኳይለት፣ ፏ ደመቅመቅ በይና ቅድም እንዳልኩሽ አዲስ $100 ምሰይለት። ያ ነገር ትዳራችሁን ለማሳመርም ይጠቅማልና። በፊት የነበረው ፍቅር እየቀነሰ ነው። የሚቀንስበት አንዱ መንገድ ምንድነው ሲባል አንቺን ሁሌ ቤት ሲገባ ሲያይሽ ለልጆቹ እኮ ነው እንትን ለልጆቹ ብቻ ብሎ ቢያገባሽ እኮ ልጆቹ አንቺ የልጆች ማሳደጊያ ነሽ እንዴ? አይደለሽም፣ ሚስትም ጭምር ነሽ። መጀመሪያ አንቺን ሲያገባሽ ውበትሽን አይቶ ነው ያገባሽ። ተባባል። ያን ሚሽንም አትርሺ። ለልጆቹ ነው በሚል ራሳችንን የምንጥል ከሆነ ሴቶች እህቶቼ ራሳችንን የምጥሉ ከሆነ ወላሂ ያ ነገር የወንድ ልጅ ልብ ላይ መጥቶ ሚዛን ላይ የሚቀመጥ ነገር አድርጋችሁ እንዳታስቡት። ወንዶችን እናውቃለን ልብ ላይ የሚቀመጠውን ነገር። የወንድ ልጅ የሚያየውን ነገር ነው ማገናዘብም የሚችለው፣ ቶሎ አድርጎ የሚያገናዝበውን ከግምት የሚያስገባው። ልክ እናንተ በጆሮ የምትሰሙትን ነገር እንደምታካብዱት ሁሉ እናንተ እኮ አሁን የሆነን ሰው አይታችሁ ውበቱን ከምታደንቁለት ይልቅ ስለዚያ ሰው ዝና ሲወራ ከሰማችሁ ነው የምትወዱት። እከሌ እሱ እኮ የሚሰራቸውን ስራዎች እኮ ብታይ እሱ እኮ ሲባል ከሰማሽ በቃ ልብሽ ውስጥ ያለው ነገር ባንዴ ነው ላይ እንትን የሚለው። ወንዶችም ልክ ሴት ልጅ ወይ ደግሞ የሆነን ነገር በአይን አይተን ከወደድን ወደድን ነው። ስለዚህ ፕሊስ ለአይን ተጠንቀቁ። ለአይን ስላችሁ ለአፍንጫም ተጠንቀቁ። ውበት በአይን ብቻ አይደለም የሚገባው፣ ንጽህና የሚባለው ነገር አፍንጫንም ይጨምራልና አፍንጫንም አይንንም ጆሮንም ሁሉንም ነገር የባሎቻችሁን ጠብቁ። ከዚያ በኋላ ኢንሻአላሁ ተዓላ ትዳራችሁ ያማረ ይሆናል። ምን ልላችሁ ፈልጌ ነው፣ ሐራሙን ከዋጅቡ ጋር አትቀላቅሉት። ለሰርግ ተኳኩለሽ መውጣት ሜይቢ ሴቶች ብቻ የሚሰበሰቡበት ቦታ ከሆነ ወንድም ማያይሽ ከሆነ እዚያ ቦታ ላይ ሙባህ ሊሆን ይችላል። ወላኪን ወንድም ያይሽ ቦታ ላይ ተኳኩለሽ እየወጣሽ ባልሽ ያለበት ቦታ ላይ የተለያየ እግር ካልሲ የምታረጊ ከሆነ ሐራም እየሰራሽ እንደሆነ እወቂ ለማለት ያክል ነው የመጣሁት። ተኳኩሎ መውጣቱን ተውትና እሱ አያስፈልግም። ምክንያቱም ሴት ልጅ ስትወጣ ንቃባን አድርጋ ሒጃባን አድርጋ ተሰትራ ነው የምትወጣው። ቤት ስትመለሱ ደግሞ ሽቷችሁን ኩላችሁን ምኑን ለቤት ውስጥ አድርጉ ትላችኋለሁ። አጅሩንም ለማግኘት የአላህን ውዴታ ለማግኘት ይጠቅማችኋል ለማለት ያክል ነው። አላህ ይጠብቃችሁ ባላችሁበት። አላህ በጀነት ይሰብስበን። ህይወታችሁን ትዳራችሁን የሰመረ አላህ ያድርግላችሁ።
ኢን አሰብቱ ፈሚነላህ ወኢን አኽጠእቱ ፈሚን ነፍሲ ወሚነ ሸይጣን ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።